መሳሪያን ስናስብ ቅኝቶች አሉ ማለት ነው። እንግዲህ ወደ ትዝታ ቅኝት ከማለፋችን በፊት በዓለማችን ያሉ ቅኝቶች ብዙ ናቸው። ከነዚህ ውስጥ ቶኒክ ስኬል፣ ክሮማቲክ ስኬል እና ፔንታቶኒክ ስኬል ይባላሉ ማለት ነው። እኛ ኢትዮጵያውያን የምንጠቀመው ፔንታቶኒክ ስኬል ነው፣ ባለ 5 ድምጽ። ዲያቶኒክ ማለት ባለ 7 ድምጽ ማለት ነው። ክሮማቲክ ማለት ደግሞ ባለ 12 ድምጽ ማለት ነው። እንግዲህ ወደዚህ ስንመጣ በደንብ እናየዋለን። የኢትዮጵያ ቅኝቶች መሰረታዊ ቅኝቶች የሚባሉት 4 ናቸው። እዚህ ጋር እንደምታዩት ትዝታ ቅኝት፣ አንቾዬ፣ ባቲና አምባሰል ይባላሉ። ነገር ግን አሁን ከትዝታ ላይ ትዝታ ማይነርን እናገኛለን። ከባቲ ላይ ባቲ ማይነር የሚባል አለ። ሌላው በገና ላይ ሰላምታ በሚባል የሚታወቀው ግልብጥ ትዝታ የሚባል አለ ሌላ ስሙ፣ ወይም ደግሞ ደረቅ አምባሰል። የአምባሰል መዝሙሮች ይዘመሩበታል፣ ደረቅ ማለት ነው አጠቃላይ። ስለዚህ 7 ይሆናሉ ማለት ነው። ዲያቶኒክ ስኬል 7 ነው ብያቸዋለሁ። ምን ማለት ነው? እዚህ ጋር ሲዲ ኢ ኤፍ ጂ ኤ ቢ ሲ ይሄ በእንግሊዘኛ ሲቀመጥ ማለት ነው። በጣሊያንኛ ደግሞ ዶ ሬ ሚ ፋ ሶል ላ ሲ ዶ ይባላል። ይሄ እንግዲህ ድምጾቹ ናቸው፣ 7ቱ መሰረታዊ ድምጾች ናቸው ማለት ነው። ክሮማቲክ ስኬል የሚባለው ደግሞ ባለ 12 ነው ያልኳችሁ። እዚህ ጋር ይሄው ራሱን ነው የሚደግመው። በነገራችን ላይ ከኢና ከቢ ውጪ ሻርፕ አለው ሁሉም ማለት ነው። ኢና ቢ ግማሽ ናቸው። ሌሎቹ ግን አሁን እዚህ ጋር ከሲ እስከ ዲ አንድ ሙሉ ድምጽ አለ። ከዲ እስከ ኢ አንድ ሙሉ ድምጽ፣ ከዚህ ከኢ እስከ ኤፍ ድረስ 0.5። ለምን? ኢ ግማሽ ነች፣ አንድ ሙሉ ድምጽ አትሞላም። ከኤፍ እስከ ጂ አንድ ሙሉ ድምጽ አለ። ከጂ እስከ ኤ አንድ ሙሉ ድምጽ አለ። ከኤ እስከ ቢ አንድ ሙሉ ድምጽ አለ። ከቢ እስከ ሲ 0.5 ወይም 1/2 ግማሽ ድምጽ አለ ማለት ነው። አቀማመጡ እንደዚህ ነው። ይሄ ግን ሁሉም 0.5 ነው። 0.5 ወይም 1/2 ሁሉም ግማሽ ድምጽ ናቸው 12ቱም ማለት ነው። ክሮማቲክ የሚባለው እንደዛ ነው። ፔንታቶኒክ ማለት ደግሞ እኛ ኢትዮጵያውያን የምንጠቀመው ብዙ ጊዜ የምንጠቀመው በብዛት የሚታወቀው ባለ 5 ነው ብያቸዋለሁ። ምን ማለት ነው ግን? ከዲያቶኒክ ውጪ ነው ማለት ግን አይደለም። ከሰባቱ ውጪ ወይም ከነኚህ ውጪ ነው ማለት ሳይሆን፣ ነገር ግን at the same time በተመሳሳይ ሰዓት ሁሉንም አንጠቀማቸውም፣ 7ቱንም አንጠቀምም። ነገር ግን ከነዚህ ውስጥ ሆኖ ሌላ ላይ በሌላ ሜጀር ስንነሳ የጣልነውን አንስተን ከዛ ሌላ ሜጀር ደግሞ ያንን ያነሳነውን ትተን ሊሆን ይችላል። አሁን ለቀጣይ በደንብ ግልጽ ይሆንላችኋል። ለምሳሌ ትዝታ ቅኝትን በሲ ሜጀር ተነስተን እንስና። በነገራችን ላይ ዲያቶኒክ ስኬል 2 ነው፣ በሁለት ይከፈላል። ሜጀር ስኬል እና ማይነር ስኬል ተብሎ ማለት ነው። የሲን ሜጀር ህግ ተከትሎ ሲሄድ ሜጀር ስኬል ይባላል። አሁን ከሲ ተነስተን ትዝታን እንቃኝ። ትዝታን ስታስቡ አንድ ሙሉ ድምጽ፣ አንድ ሙሉ ድምጽ፣ አንድና ግማሽ ድምጽ፣ አንድ ሙሉ ድምጽ፣ አንድና ግማሽ ድምጽ። ይሄ ፎርሙላ ነው። እሺ ህግ ነው፣ ህግ ነው። በቃ ይሄ ህግ ነው፣ የትዝታ ህግ ነው። ወይም ቶን 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 ሰሚቶን ቶን ቶን ሰሚቶን ማለት ነው። ይሄ የትዝታ ህግ ነው ማለት ነው። ይሄን መያዝ አለባችሁ በቃ። ስለዚህ ከሲ አንድ ስንሄድ ቶን ብያለሁ አይደል? ቶን ማለት አንድ ሙሉ ድምጽ ነው። ሰሚቶን ግማሽ ድምጽ ማለት ነው። ስለዚህ አንድ ሙሉ ድምጽ ከሲ ተነስተን ማን እናገኛለን? ነው እዚህ ጋር ከሲ ይሄው አንድ ነው ብያችኋለሁ። ዲን እናገኛለን ማለት ነው። ዲ። እሺ አሁን ደግሞ ይቺን ተጠቅመናል። አሁን ደግሞ ይቺን እንጠቀም። ቶን አሁንም እንጠቀማለን። ከዲ ተነስተን ማን እናገኛለን? አንድ ስንጓዝ ኢን እናገኛለን ማለት ነው። ከዛ አሁን ደግሞ ቶን ሰሚቶን አንድና ግማሽ ድምጽ ይለናል ማለት ነው። ከኢ ተነስተን እሺ ከኢ ይቺ ግማሽ ናት። አንድ ከግማሽ ነው የሚያስፈልገን። እስከዚህ እንመጣለን ማለት ነው። አንድ ከግማሽ ጂን እናገኛለን ማለት ነው። ከዛ አሁን ደግሞ እዚህ ጋር ይቺን ተጠቀምን ማለት ነው። አሁን እንመጣና ደግሞ ከጂ አንድ ተነስተን እንሄዳለን። ከጂ ይሄው ኤ ነው ማለት ነው። ኤ አሁን ደግሞ ቶን ሴሚቶን እንጠቀማለን አሁንም ማለት ነው። ከኤ ተነስተን ማን እናገኛለን? አንድና ግማሽ ሲ። ምን ጊዜም ማረጋገጫ ሲ ራሱን ይደግማል። የጀመረ እዚህ ጋር ዲ ከጀመረ መጨረሻ ላይ ዲን ነው ማለት ነው። ዲን ካልደገመ ስህተት አለ ማለት ነው። በተግባር ደረጃ ደግሞ በደንብ እናየዋለን። ግልጽ ይሆንላችኋል የዛኔ ማለት ነው። ስለዚህ አሁን የሲን ሜጀር ተከትለን
CDEGAC ይሆናል ማለት ነው። የትዝታ ቅኝት ማለት ነው። ከሁሉም ተነስቶ መስራት ይቻላል። ይሄ ደግሞ የትዝታ ቅኝት ነው ማለት ነው።